ሰላም ጤና ክብርና ፍቅር አብስተን የምንመኝላችሁ ውድ የአዲስ አበባ ብልጽግና ሚዲያ ተከታታዮቻችን ለሳቱ ያሰናዳንላችሁን መረጃዎችን ከማቅረባችን በፊት አበይት ርዕሶቹን እነሆ። ከንቲባ አዳነች አቤቤ ዛሬ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትና በኢንፎርሜሽን መረብ ደህንነት አስተዳደር የተዘጋጀውን የኢትዮጵያ ቴክኖሎጂ ኤክስፖ 2025 በአዲስ ኢንተርናሽናል ኮንቬንሽን ማዕከል ተገኝተው መጎብኘታቸውን እንዲሁም የንግዱ ማህበረሰብ ሚና ለሁለንተናዊ ብልጽግና በሚል በአዲስ አበባ ከተማ አስተዳደር በ11ዱም ክፍለ ከተማ ስር የሚገኙ የንግዱ ማህበረሰብና በከተማ ደረጃ በሀገር ግንባታ ሂደትና ልማት ስራዎች የበኩላቸውን መወጣት በሚችሉበት ሁኔታው ዙሪያ ከከተማ አስተዳደሩ ጋር መወያየታቸውን የሚገልጽ ዘገባ ይዘንላችሁ ቀርበናል። እስከ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩ። ወደ ቀዳሚው ዘገባችን ስንሻገር ከንቲባ አዳነች አቤቤ ዛሬ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትና በኢንፎርሜሽን መረብ ደህንነት አስተዳደር የተዘጋጀው የኢትዮጵያ ቴክኖሎጂ ኤክስፖ 2025 በአዲስ ኢንተርናሽናል ኮንቬንሽን ማዕከል ተገኝተው ጎብኝተዋል። ኤክስፖ ሀገራችን በአርቲፊሻል ኢንተለጀንስ፣ በሳይበር ደህንነት፣ በፊንቴክ እንዲሁም በሌሎች የቴክኖሎጂ ዘርፎች ያላትን እምቅ አቅም የሚያሳይና ኢትዮጵያ ለዘርፉ የሰጠችውን ትኩረት እንዲሁም የተገኙ ስኬቶችን ለዓለም በማሳየት ብቁ ተተኪዎች ያሏት መሆኑን በግልጽ የሚያስመዘግብ ነው። ከተማችን አዲስ አበባ ዓለም አቀፍና አህጉር አቀፍ ኮንፈረንሶችን የማዘጋጀት ብቃቷ እየጨመረ የመጣ ሲሆን ባሳለፍነው 10 ቀናት ብቻ የአፍሪካ ፖሊስ ኮንፈረንስ፣ የሳይበር ሴኩሪቲ ኮንፈረንስ፣ የአፍሪካ ደህንነት ኮንፈረንስ፣ የፋይናንሻል ኮንፈረንስ፣ የኤአይ ኮንፈረንስን በማካሄድ እንዲሁም በነገ ዕለት ደግሞ የአይዲ ፎር አፍሪካና የአይኤልኦ ኮንፈረንስ የሚካሄድ ይሆናል። ይህም የከተማችንን ገቢ ከመጨመር በተጨማሪ የኮንፈረንስና የቱሪዝም መዳረሻነቷን ከፍ በማድረግ እንዲሁም በተለያዩ መንገድ ለነዋሪዎቿ የሥራ ዕድል የከፈተ ሲሆን ዲጂታል ኢትዮጵያና ስማርት አዲስ አበባን እውን ለማድረግ የተፈጠረውን አቅም የሚታይበት ስለሆነ አጠናክረን እንቀጥላለን ሲሉ ከንቲባ አዳነች አቤቤ ገልጸዋል። ወደ ተከታዩ ዘገባችን ስንሻገር የብልጽግና ጉዟችንና የንግዱ ማህበረሰብ ሚና በሚል መሪ ሐሳብ በአዲስ አበባ ከተማ አስተዳደር በ11ዱም ክፍለ ከተማ ከሚገኙ ነጋዴዎች ጋር የውይይት መድረክ ተካሂዷል። ነጋዴው ማህበረሰብ በሀገረ መንግስት ግንባታ እያበረከተ ያለው ሚናን በማስመልከት በቪዲዮ የውይይት መነሻ ሐሳብ በአዲስ አበባ ከተማ አስተዳደር ምክትል ከንቲባና ኢንዱስትሪ ልማት ቢሮ ኃላፊ አቶ ዣንጥራር አባይ ቀርቦ ውይይት ተካሂዶባቸዋል። በመድረኩ ላይ በመገኘት መልእክት ያስተላለፉት የኢፌዴሪ የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ መንግስት የንግዱ ማህበረሰብ በሀገራዊ ኢኮኖሚ እድገት ውስጥ ያለውን ከፍተኛ ድርሻ ከግምት ውስጥ በማስገባት በጋራ ለመስራት በስፋት መንቀሳቀሱን አውስተው የዛሬው የውይይት መድረክ የንግዱ ማህበረሰብ ጥያቄዎችን በማዳመጥ ተገቢ ምላሽ ለመስጠት የተዘጋጀ ነው ብለዋል። ከወረዳ አንስቶ በየደረጃው እየተደረገ ባለው ውይይት የታየው የንግዱ ማህበረሰብ ተሳትፎ የሚደነቅ መሆኑን የገለጹት ሚኒስትሩ የንግዱ ማህበረሰብ የሚያነሳቸውን ጥያቄዎችን ምላሽ ለመስጠት መንግስት በትኩረት እንደሚሰራበትም አረጋግጠዋል። የአዲስ አበባ ከተማ የንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ በበኩላቸው የንግዱ ማህበረሰብ ለሁለንተናዊ የንግድ ስርዓት እድገት ከመንግስት ጋር እጅና ጓንት ሆኖ በጋራ እየሰራ መሆኑን ጠቅሰው በዚህም ተጨባጭ ለውጦች ተመዝግበዋል ሲሉ ተናግረዋል። በውይይቱ በአምራች ኢንዱስትሪው በንግድና ገቢ ዘርፍ በተመዘገቡ ስኬቶች፣ ባጋጠሙ ተግዳሮቶች ዙሪያ ሀሳቦች ተነስተው ውይይት ተካሂዶባቸዋል። ነጋዴው በዘርፉ የሚያጋጥሙ ተግዳሮቶችን በመቋቋም ለከተማዋ ልማት እያበረከተ ያለው ሥራ አበረታች መሆኑን የተገለጸ ሲሆን አሁን ላይ እያጋጠሙ ያሉት ተግዳሮቶችና ቀጣይ አቅጣጫዎች ላይ የጋራ ተግባቦት ተፈጥሯል። ተሳታፊዎችም መንግስት ያስቀመጣቸውን ዋና ዋና ግቦችን ለማሳካት እንቅፋት የሆኑ ተግዳሮቶችን በመገንዘብ ችግሮችን ለመፍታት በሚደረግ ጥረት የበኩላቸውን አስተዋጽኦ ለማበርከት ከምንጊዜውም በላይ ዝግጁ መሆናቸውን ገልጸዋል። በተመሳሳይ ዜና መድረኩ በሁሉም ክፍለ ከተማ ስር ባሉ 119 ወረዳዎች ውይይት የተካሄደ ሲሆን አጠቃላይ ባለፉት 7 ዓመታት የመጡ ለውጦችና የንግዱ ማህበረሰብ የነበረው ሚና ላይ በስፋት በመወያየትና በተነሱ ሐሳብ አስተያየቶች ላይ የጋራ መግባባት በመፍጠር ውይይቱ ተጠናቋል። ለሰዓቱ ያሰናዳንላችሁ ዘገባዎች እነዚህን ይመስሉ ነበረ። በሌላ መረጃ ደግመን እስከምንገናኝ ድረስ መልካም ቆይታ።